ላይ ሲያላግጥ እዚህ ሚዲያ ላይ አንገቴን ሰጥቼ የቆምኩት እኔ ነኝ። ብር እየሰጠ ደረሰኝ እያንዳንዱን እሰጣችኋለሁ። 1.7 ሚሊዮን ብር በኔ ስም ነው የገባው። ቁሻሻዎች ችግር የለው። እሺ ለራሳችሁ ስም ግን ስማችሁ እንዲጠራ በጣም ተሯሯጣችሁ። ለህዝባችሁ ግን እንዳልቆማችሁን ያሳየን ባይዘዋይ። እሺ ለህዝብ እኔ ነኝ የቆምኩት። እኔ ከጂጂ ጋር እንደዚህ ጥርስና አፍ ነው እንዴት ዜጋ ሲገደል ሻምፓኝ ትከፍቻለሽ የሚለው ፖይንት። ዘንድሮም ጠላቴ ናት። ትግራይን እንደዛ ስታረግ የቆምኩት እኔ ነኝ። ኦሮሞ ላይ ስተላግጥ የቆምኩት እኔ ነኝ። ዮኒ ሳይቀር የዘላለም ጠላት አድርገው የያዙኝ እነሱ ብሔረሰብ ላይ የሚያደርጉት ጥላቻ እነሱን እግር በእግር እየሄድኩኝ ለህዝብ አሳልፌ ስለሰጠው። እናንተ ግን ዘንድሮ ብር ስላላችሁ ብር ካላችሁ ለምንድን ነው ለዘራችሁ እንደዚህ የሚያደርገው? ጋይስ ቪዲዮን እንዳለ ላኩልኝ ፕሊዝ። ወለጋ ላይ ሄዳ ኦሮሞኛ የማይችል በባዶ እግሩ መሄዶን አባቴን እንዴት ወለጋ ላይ ቆማ አማርኛ አትናገርም ብላ እንደዛ ስትዝትበት እኔ ነበርኩኝ አንገቴን የሰጠሁት። እሷን ከመሳሰሉ ቁሻሻ ጭንቅላት ያላቸው የእሷ አቋም አራማጅ ጋር እንዴት ያይዤ ማለት ነው። እኔ ነኝ ብሬን ያወጣሁት። እዚች ሚዲያ ላይ ያለም እዚህ ሀገር ላይ ሸርሙጣ እንደሚወደድ በስነ ስርዓት ነው ያስተማራችሁ። ቁሻሻ ደመጣጭ አስመሳይ ሰው እንደሚፈልግ ከነ መረጃ ሰጣችኋለሁ። ስፈልጉ ከጎንደር ዩኒቨርሲቲ፣ ስፈልጉ ከእብናት፣ ስፈልጉ ከወሎ፣ ስፈልጉ ከአፋር እኔ ሰጣችኋለሁ። ዘንድሮም እኔ ታክስ ከፍልበታለሁ። ምክንያቱም በፔፓልና በጎቨንድ የሚገባልኝ ለኔ ነበር። እናንተ ግን የግል ሀብታም ስለሆናችሁ የግል እንትናችሁን ለማስጠበቅ ሄዳችሁ። እኔ ግን ለህዝብ የቆምኩት እኔ ነበር። ለአንተ ተሰደድኩበት የምትለው ማህበረሰብ የቆምኩት እኔ ነኝ። ልጄ ተዘግዝቆ ተሰድቦ ትገድያለሽ እስተምባል ድረስ ገብቷል። እኔ ነኝ። የሚያናድደኝ ለማን የቆምኩት ብዬ ነው። ለማን ነው የቆምኩት? 5 ዓመት እኔ ታክስ ተመልሶልኝ ያውቅም። ሁሌ መልሺ ነው የምባለው። እናንተ ክብሬ ተነካ የምትሉት ማንነታችሁ፣ እኔ ግን ለሙሉ አማራ የቆምኩት እኔ ነኝ። ቆይተይ ማውራት ፈልጋለሁ፣ ችግር የለው። የሚያናድደኝ ለማን የቆምኩት የሚለው እልህ ነው እንደዚህ የሚያስለቅሰኝ። እኔ በባህር የመጣው ሰው ነኝ። ምን የመሰለ ቤተሰብ አለኝ እኔ ሐረር ላይ። ሙሉ ሐረር የኔ ቤተሰብ ነው። ከ12 እህትና ወንድም የተወለድኩ ነው። ችግር የለብኝ። ግን አባት ደውሉብኝ እሺ። እያንዳንድሽ ዮኒ ማኛ ጥርስ ውስጥ ያስገባኝ ዘር በሚሳደበው በመቆምላቸው እሺ። የኔ ዘር ማን እንደሆነ ማንም ሰው ሳያውቅ እኔም ራሱ አይምሮዬ ላይ መጥቶ ሳያውቅ እናንተ ለግል ክብራችሁ ግን ዛሬ ተሯሯጣችሁ። እኔ ግን ተሰድቼለታለሁ ስለምትሉት ማህበረሰብ ነው ስቆም የነበረው፣ ማህበረሰብን ወክዬ እሺ። ግን የማንም ሸርሙጣ የማንንም የናይጄሪያ ቆሻሻ የምታገላብጥ እንደነ ጆከር ዘርን ሰድቦ የማይጠግብ ከጂጂ የማይተናነስ ሄለን መገደል አለባት ብላችሁ ቁጥሬን ሁሉ አስበትናችሁ ጊፍት እየሰጣችሁ ምታሰድቡኝ እናንተ ናችሁ እሺ። ሄለን መገደል አለባት ተብዬ አድራሻው ላይ ተለቀቀው እኔ ነኝ። ምክንያቱም ለማህበረሰብ ስለቆምኩ እንደናንተ ለግሌ አይደለም የቆምኩት። እኔ ለግሌ ብቆምማ እኔም ዘራለኝ እንጉዴ አይደለም። ስፈልግ ወደ ትግራይ ስፈልግ ወደ እኔ ነኝ ያለ ቱለማ ኦሮሞ ነኝ። አባቴ ቱለማ ኦሮሞ ታደሳ ብሩ ነው። 40-50 ዓመቱ ሀገርን ሲያገለግል የነበረ አባት ነው ያለኝ። ቁሻሻዎች
እሺ የሚያናድደኝ ለማን እንደቆምኩ ሳስበው ነው የተናደድኩት። 5 ዓመት ታክስ አልተከፈለልኝም። እኔ ያልተመለሰ መልሺ ነው የምባለው ሁልቅ። ምክንያቱም እያንዳንዱ ሰው ጎፈንድ ላይ የሚያስገባው ስላላስመዘገብኩ እኔ ነኝ የምከፍልበት። ልክ ይላለው እያንዳንዱን ዝርዝር ማለት ነው። ለግሌ ብቆም ኖሮ 5 ዩቲዩብ ላይ አይዘጋብኝም ነበር። 5 ዩቲዩብ የተዘጋብኝ እንዴ! እኔ ሰሜንን የታባታችሁ ነው የማውቃችሁ። የታውቃችኋል? ሰብአዊነት ይዞኝ ነው እኮ ያን ሁላ መስዋዕት የከፈልኩት። ሸርሙጣውኝ ቂጤን አቅርቤ እኔ የግሌን እንትን ማካሄድ አቅቶኝ ነው። ጂጂ እድሜ ልኳን አማራ በቁሙ ይገደላል ብላ ስዘፍን የነበረችውን አንድ ቀንም ብራችሁ ለዚህ እንኳን አልጠቀማችሁ። እኔን ለመክሰስ ግን ሄዳችሁበት። በጣም ነው የሚያሳዝን። እኔን ለመክሰስ ሄዳችሁበት። ከዛ በኋላ ትልቅ ድንበር ያስመለሳችሁ ይመስል ድቤ ትድበድባላችሁ። ምን ያለ ትንንሽ ነገር በጣም ብዙ ነገር ሉዝ እንደምታረጉ ነው እያየዋችሁ ያለሁት። ገብቶቻል? እናንተ ዘንድሮ ቂጥ የምትላላሷት ጂጂ ዘንድሮም ጠላቴ እኔ በአማራ ምክንያት ናት። እሺ ሙሉ ሰውነቱ እንኳን አፈር ሳይለብስ በጅምላ ለተቀበረው ላይ ሻምፓኝ ስትበትን ያኔ ነው ጥርሴ ውስጥ ያስገባዋት። ያኔ ጀምሬ ነው ዘንድሮም ዋጋ ያስከፈልኳት። ጂጂን ገና ድዷን አስቀራታለሁ። በጂጂ ባደረኩት ኤኒታይም ደስተኛ ነኝ። እናንተ እጅ አመድ አዋሽ እንኳን ብታረጉት፣ እናንተ ለግል ክብራችሁ ተንቆራጠጡ። ገብቶቻል? እኔ ለሰው ቆሜ የፈለገ እዚህ ሚዲያ ላይ ያለ እኔ ላይ ቢናደድ ምን እንዳረኩ ግን ሁሌ ቆሙ የሚያስብ ሰዎች ነኝ። እኔ እዚቹ ሚዲያ ላይ ባለውበት እድሜ ማለት ነው። ያ ስትነግዱና ተሰደድን ከሀገር ስትሉ አማራነቴን ትላላችሁ፣ ግን ለራሳችሁ ነው ክስ መሰረቱ ያየ ነው። አማራ መስደብ አይደለም። እስተ ወለጋ ድረስ ሄዳ ሽጉጥ ደቅና ስታናግረው ቪዲዮ እያለን እየተናገረን አንድ ቀንም እንቅስቃሴ አልጀመራችሁ። ግን ስትነግዱ በዘር ነው። እኔ ግን ለዘር ነው የቆምኩት፣ ለህዝብ ነው የቆምኩት። ገብታችኋል? እቺ የምታዩት ምጥርጥሬ እናንተ ያላረጋችሁት እኔ አድርጌያለሁ ነው የምለው። እቺን ገጣጣ ቆሻሻ ድዳም ጂጂ ድዳም አድርጌ ያስቀረዋት እኔ ነኝ። ወደፊትም ፕራውድ ነኝ። ዘንድሮም እንደዛል፣ ዮኒን እንደዛል። ሳራ ላበሻ በፈለግሽበት መንገድ ብትመጪ እናቴ ታሸንፍሻለሁ። አንቺም ቆሻሻ ማለት ዛሴት ቆሻሻዎች የእናቴን ቤተሰብ ትግራዋይ ስጋ ጠብሰን እንበላለን ስትሉ እንኳን ቂም አልያዝኩ። እንደዛም ግን የቆምኩት ያኔ ለእብናት ነው። ሄጄ እህል ስሰጥ የነበረው ለወሎ ስሰጥ ነበር። እኔ ሰሜንን አላውቀው። እሺ ያ ለግሎ ክብር እንደቆሙት ምን አለ ከመጡበት ማህበረሰብ ቢቆሙ። ትዝብት ነው ትርፉ። ጥያቄ አለ። ለማን እንደቆምኩኝ ነው የሚያናድደኝ። ግን ብናደድም በኋላ መለስበታለሁ። ባህሪዬ እንደዚህ ነው። ዛሴት እናንተ በግል ለሚያሞግሷችሁ እንደፈለጋችሁ ተሯሯጡ። እሺ ያ የሚነገረውን ነግራችኋል። ከዛ በኋላ የፈለጉበት ሰማይ ቤት መሄድ ትችላላችሁ። አራነጥ አንዴ ነው ከልቤ ቀረብ ብዬ ሰው ማናገር። ያን ካልተረዳው ስሜቱን የማይረዳን ሰው ከዛ ሰው ጋር እኔ ምንም ስመላለሳለሁ።
ዛሴት ያ ጨርሻል። ግን ሁላችሁ በዘራት ነግዱ። ለእንትና ከፈልኳት በሉ። እየከፈላችሁ ያላችሁት ለምላሳቸው ረጅም ልጄ ፎቶ ተዘግዝቆ ለሚሰደብበት ቦታ እየሰጣችሁ የኔ ማህበረሰብ የመጣሽበት ተብሎ ሙሉ ድሬዳዋ ከሚሰደብበት ለዛ ደግሞ እኛም መረጃ አለ። ያ ጨርሻለሁ። ይሄንንም መዝግቡት። እሺ ይሄንን መዝግቡት። ከዚህ ሁላ ሰው ሄለንን የመረጣችሁት ስታዩኝ ወይ የሆነ ዘር መሰልኳችሁ ምናምን መሰልኳችኋል ወይ ለእናንተ አይ ቲንክ የሆነ እንትን ነክቻል። ለዛ የታል እንዴት እንደማሰናብታችሁ የማውቀው የሸርሙጣ ልጆች ቆይ